ከዋጀን በኋላ ለአምላካችን መንግስት ካህናትና ነገስታት አደረገን ይልና በምድርም ላይ በሰማይም በምድርም ላይ ይነግሳሉ ብሎ ይናገራል። የክርስቶስ ትምህርት ሰዎች በፍጹም ነፃነት እንዲመላለሱ ያደርጋቸዋል። የእግዚአብሔርም የልብ ፍላጎት እሱ ነው። ይህ አይነቱ ወንጌል ሰዎችን አርነት ያወጣል። ለዚህ ነው እኛ ጨለማን አንሰብክም፣ ፍርሃትን አንሰብክም። ምክንያቱም የእግዚአብሔር መንግስት መገለጫዎች አይደሉም። ድል ማለት እምነታችሁ ነው። እምነታችሁ ዓለምን ያሸንፋል። በክራይስት ላይ ያለን እምነት። ለምን? ክራይስት ዓለምን አሸንፏል። ስለዚህ ጽድቅ በሚባል በር በኩል ሰው ወደ እግዚአብሔር መንግስት ከገባ ሰላም አለው። እንደገና ደግሞ በደስታ ነው የሚኖረው። የመንግስቱ ወንጌል ሲሰበክ በሁለንተና ሰውን ሙሉ እያደረገ ነው የሚሄደው። እገሌ ሰላሉት ብለኛ አንዳንድ ጊዜ ከነገሌና ከነገሌ ጋር እኛ በመናገረው ንግግርና በመንሰብከው ስብከት ያመሳሰሉን ልክ ነው፣ ልንመሳሰል እንችላለን። ግን ከዛ ከነሱ ወስደን እኛ ግን ቆፈረን አግኝተናል። ከመጽሐፍ ቅዱስ ሁሉን ነገር ከእግዚአብሔር ቃል በክርስቶስ ከሚገኘው እውነት ጋር አስተያይተን መርጠን ይወሰን። ለምን? በእኛ ውስጥ የእግዚአብሔር መንፈስ የእግዚአብሔር ቅባት አለ። የእግዚአብሔር ቅባት ያስተምራቸዋል ተብሎ ለምን ተማሪዎች አንሆንም ታዲያ? ያስተምራቸዋል ከባለ እንዲያስተምረን እኮ ተማሪ መሆን አለብን። የመንፈስ ቅዱስ ተማሪ መሆን አለብን። የቅባቱ ተማሪ መሆን አለብን። ስለዚህ ያንን በማድረጋችን እንጂ አሁን አንዳንድ ጊዜ ኮምፕሮማይዝ የሚደረገው የነገሌን ስምና ሌጋሲ ለማስጠበቅ እንጂ አሁን ከየት አገኘው ብትለው ያን ጊዜ የተማርኩት ይላል ቆፍሮ አይነግርህም። በቃ ያንን ለማስጠበቅ ይቸኩላሉ። እና አንዳንድ ጊዜ ደግሞ እንደዚህ አይነት ዕውቀት አደገኛ ነው። ምክርን ያጨልማል። ምክርን ያጨልማል። ያለ ዕውቀት ነው። ትክክለኛ ዕውቀት አለ። ከክራይስት የመነጨ ዕውቀት አለ። ስለዚህ ብዙዎች በዚህ ምክንያት ነው ከዛ አሳዳጅ ሆናል፣ አጥፊ ሆናል። እኛ እንኳን እናሳድድ ልክ ነው። አሳዳጅ አይደለም። አሳዳጅ በትር እንድታነሳ ያደርጋል። ከዛ ይሄ ያንተ ሮንግ ይሁን ኢቪል ይሁን ኔቸር ነው የሚገለጠውና this is wrong። ፓስተር አቆይ በዚሁ አንተም ቀጥል። ከዛ ወደ የእግዚአብሔር ቃል እንዴት በተቀባዮቹ እምነት እንደሚሰራ እናያለን። ግን እንደው ይሄ አጥልቆ መቆፈር ሰዎች ጋር እንዴት ነው በንጽጽር አሁን አንድ ነገር አግኝተን ከትላልቅ የእግዚአብሔር ሰዎች ሊሆን ይችላሉ፣ በጣም እንደ ልዩ ምሳሌ የምናያቸው ሰዎች ሊሆኑ ይችላሉ። አፖስትል እንዳለው ግን እሱን አለና ግን እኛ አብረን መቆፈር ወደኛ ህይወት ስናመጣ ግን ቆፍረን ያገኘነው ነው ህይወት የሚሆን የሚችለው። አጥብቀ ልብህን ጠብቅ የህይወት መውጫ ከርሱ ነው የሚለው። ላይፍ ያለው አንተ ውስጥ ነው። በልብህ ደግሞ አስቀምጣት እኮ አይደለም የሚለው፣ ጠብቃት ነው። የተቀመጠ ሊጠፋም ይችላል፣ ግን የጠበቅከው ግን ካንተ ጋር ሀብት ነው የሚሆነውና በልብ ንግግሬን አድምጥ፣ ጆሮን ወደ ቃል ያዘንብል፣ ከዓይናት ታርቃት፣ በልብ ውስጥ ጠብቃት፣ ከዛ ለሚያገኙት ህይወት ለስጋቸው ሁሉ ፈውስ ነውና አጥብቀ ልብህን ጠብቅ የህይወት መውጫ ከርሱ ነው ይላልና በተለይ አፖስቶል ፍፄ ያነሳው አንድ ነገር የምናውቅበት ምንጭ እኔ በኢዮብ መጽሐፍ የምገረመው በኢዮብ አይደለም። ኢዮብ ንስሐ ገብቶ ያስተካከለውን ስህተት አሁን ብዙ አማኞች ይዘውት እየሄዱ ነው። ኢዮብ እባካችሁ ምዕራፍ እዚህ ላይ አስተካክል፣ እጄን ሁሉ በአፌ ጭኛለሁ ብሏል። ብዙ ክርስቲያን ግን ያንን ስህተት እስቲል ይዞት እየሄደ ነው። እና የአንድ ነገር ትክክለኛው ምንጭ የትኛው ነው የሚለው፣ ለምሳሌ እግዚአብሔር ለዕውቀት ምንጭ አድርጎ የሰጠን አንዱ መንፈስ ቅዱስን ነው። ሁለተኛ ለዕውቀት ምንጭ አድርጎ የሰጠን ቃሉን ነው። እንደገና ለዕውቀት ምንጭ አድርጎ የሰጠን ራሱን ነው። የመጀመሪያው ሳምንት ላይ ፓስተር ቴዲ ስታነሳ ነበር፣ ሰዎች እፈራለሁ ቀሏቸው ይላል። በቃ እኔ እኮ ምንም ቢነገረኝ ሁሉ በቃ ማመን ከባድ ነው፣ ማመን ይከብደኛል ይላሉ ሰዎች፣ ማመን ይሳነኛል ይላሉ። እና እነዚህ ነገሮች ነጋሪ ያላቸው ሰው በራሱ ያፈለቀው ሰው በራሱ ያመጣው ነገር ሳይሆን ምንጭ አለው። የዘፍጥረትን መጽሐፍ ስናይ ሌላ ጊዜ አዳምና እግዚአብሔር ተገናኝተው ይጫወታሉ፣ ወክ ያረጋሉ፣ ኢንጆይ ያረጋሉ። እና የሆነ ሰዓት እርሱም ቀኑ በመሸ ጊዜ የእግዚአብሔር የአምላክን ድምጽ ከገነት ውስጥ ሲመላለስ ሰሙ ይላል። እነርሱም ይልና ከዛ አዳምና ሚስቱ ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ ይላል። ከዛ እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው። እርሱም አለ በገነት ድምጽህን ሰማው፣ ራቁቴንም ስለሆንኩ ፈራው ተሸሸኩ ይላል። ከዛ እግዚአብሔር አለው ይልና ራቁትን እንደሆንኩ ማን ነገረህ ይላል። እኔ አላልኩም ብሎ እኔ ብያለሁ ወይ አለ። ስለዚህ ነጋሪ አለ እና ሰው
ለእውቀት ምንጭ የሚያደርገውን ነገር መጠንቀቅ አለበት። ቅድም አፖስቶል ፍፄ የተናገረው ነገር አለ። መንፈስ ቅዱስ በእናንተ ውስጥ ስለሚኖር ሁሉን ታውቃላችሁ ይላል። እግዚአብሔር የአዲስ ኪዳን አስተማሪ አድርጎ እንደ እውቀት ምንጭ የሰጠን መንፈስ ቅዱስን ነው። ስለዚህ ከመንፈስ ቅዱስ ሰው ፍርሃትን አይሰማም። ከመንፈስ ቅዱስ ውድቀትን አይሰማም። ከመንፈስ ቅዱስ አለመቻልን አይሰማም። ለምሳሌ ትህትና ማለት እኔ አልችልም፣ እኔ እንደዚህ ነኝ፣ እኔ ደካማ ነኝ የሚለውን ሰዎች እንደ ትህትና አድርገው ይቆጣ። እንዴ ከተቀበልክ ለምን እንዳልተቀበለ ትሆናለህ ይላል። ይሄ ውሸት ነው። ይሄ ትዕቢት ነው። አሁን ለምሳሌ እኔ ጻድቅ ነኝ ብል ራሱን ከፍ ከፍ የሚያደርግ ዝቅ ዝቅ ይላል አንዳንድ ሰው። ኖ እኔ በራሴ አይደል በክርስቶስ በማመኔ ጻድቅ ነኝ። በክርስቶስ የሆነው ነገር መናገር ከእምነት የሆነ ድፍረት ነው። ከእምነት የሆነ ድፍረት ነው። አሁን ዕብራውያን 13 ላይ ብሏልና አለ እኛም በድፍረት ስናወራ ራሱ እየተሸማቀቅን እንትን እያልን አይደለም። ስናውጀው ራሱ በምንድነው? በድፍረት ነው የምንናገረው። ይህንን ድፍረት ደግሞ የሚሰጠን ምንጭ አድርገን የምንጠቀመው ወይም ደግሞ እንደ ምንጭ አድርጎ እግዚአብሔር የሰጠን ከመንፈስ ቅዱስ ስንወስድ ከቃሉ ስንወስድ ነው። ዮሐንስ 10 ላይ ይናገራል በበጎችና በእረኞች መካከል ስላለ ግንኙነት። በበሩ የሚገባ ግን የበጎች እረኛ ነው ይላል ቁጥር 2 ዮሐንስ 10። ለእርሱም በረኛው ይከፍትለታል፣ በጎቹም ድምፁን ይሰሙታል ይላል። እና የእግዚአብሔርን ድምፅ ለመስማት መስፈርቱ በቃ በክርስቶስ አምኖ በግ መሆን ነው፣ ሌላ አይደለም። የራሱን በጎች በየስማቸው ጠርቶ ይወስዳቸዋል። የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል። በጎቹም ድምፁን ያውቃሉ ይከተሉትም። አሁን ስለ ድምፅ ነው የሚያወራው። ድምፅ 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 እያለ ድምፁን ያውቃሉ ይከተሉታል። አሁን እኔ በአጸደ ስጋ ወርዶ በምድር ላይ ፎሎ የሚያደርግ ክራይስት የለም። በስፒሪት ድምፁ ግን አለ። ድምፁ ሙሉ ክርስቶስን መወከል ይችላል። ለምን? እኛ ቃል ፐርሰን ነው፣ ስብዕና ነው። ከዛ ከሌላው ግን ይሸሻሉ ይላል። ፍርሃትን ከሚያጋባ ቃል መሸሽ ነው የሚያስፈልገው። ውድቀትን ከሚያመጣ ቃል መሸሽ ነው፣ መራቅ ነው። ይሸሻሉ ይልና በጣም የሚገርመው ነገር አይከተሉትም ይላል። የሌሎችንም ድምፅ አያውቁም ይላል። ኖ ዲስክ ይላሉ ማለት ነው። አንዳንዱ ሰምቶ ፈልጎ ተዋህዶ ያወራል። እዚህ ጋር ግን ኖ ዲስክ ይላሉ፣ አይቀበሉትም ማለት ነው። ድሮ ዲቪዲ ቤታችን ውስጥ አለና አንዳንድ ሲዲ ስንከትበት ኖ ዲስክ ይላል። በዚህ በዚያ ቢባል አያነበውም፣ አያውቁትም ይላል። ሪል የጌታን ድምፅ ስለሚከተሉ። ስለዚህ እንደ ምንጭ አድርገን የምንከተለው የምንሰማው። ጳውሎስ እኮ የገላትያ መልእክት ላይ የመጀመሪያ የተጋጨው ከጴጥሮስ ጋር ነው። ጴጥሮስ በመናገር ዋና ነው። ያልተገባለ ፕሮሚስ አለት ተብሏል። በዚህ አለት ላይ ተብሏል። በዚህ መገለጥ ላይ ተብሏል። ስም ሁሉ ተቀይሮ ከሸምበቆነት ወደ አለትነት የአለት ሽራፊ ብሎ ስም አውጥቶለታል ጌታ ኢየሱስ። እና ሐዋርያት ሥራ 2 ላይ የሰበከ እሱ ነው። ደብዳቤ የሚጽፍ የሚደነግግ ውሳኔ የሚሰጥ እሱ ነው። ስህተት በሳተ ጊዜ ግን ጳውሎስ ሊታገሱ አልቻለም። እንደ ወንጌል ቅንነት እንዳልሄዱ ባየው ጊዜ አለ ጴጥሮስን ፊት ለፊት ገሰጽኩት አለ። ስለዚህ አሁን በሰንበዲ መጣ። ለምን? ቅድም አፖስቶል ፍፄ እንዳለው እንትና ያለው በሚል ሰበብ ሰዎች የተሳሳተ አመለካከትን የተሳሳተ እውቀትን ይዘው ይሄዳሉ። ያንን ነገር በራሳቸው እንኳን ዲጋ ያደርጉም አይቆፍሩም። ስለዚህ ይሄ ትክክል አይደለም። መጽሐፍ ቅዱስም ምናልባት በኋላ እናነሳለን ኮምፕሮማይዝ ማድረግ እውነትን እንደሚሸቃቅጡት አለና ጳውሎስ እንደ ብዙዎቹ አለ አይደለንም ይላል። ለምንድን ነው? አሁን ብዙ ጊዜ አዲስ ኪዳን ላይ አሜንና አዎን ነው በቃ አንዳንድ ሰው እኔ እውነትም መንገድም ሕይወት ነኝ ሚለውን ያነቡና ይመስለኛል የዚህ ክፍል ሐሳብ ይላል። ይመስለኛል ካለ መተውን ያለበት የእግዚአብሔር ቃል እርግጥ ተሆኖ የሚነገር ነገር ነው። ሰው ግን ሲሰማ ይመስለኛል ሲባል ደስ ይለዋል። ለምን እንደሆነ አላውቅም። ሁለት ሐሳብ ይወዳል ሰው። ወጥ የሆነ ነገር አሜን ብሎ መሄድ አይፈልግም። አንዳንድ ቴዎሎጂ ስኩሎችም ያው በዚህ ነገር አቅጣጫ 5 እይታዎች አሉ። የፈለከውን ውሰድ። ትምህርት ቤት ስለሆነ ችግር የለውም። እግዚአብሔር ግን 5 አይነት ነገር ይዞ አይመጣም። ለአብርሃም እኔ ኤልሻዳይ ነኝ አለው። በቃ አብርሃም ቢጠየቅ ኤልሻዳይ ማን ነው ይባል? እግዚአብሔር ነው ይላል። እውነት እንደዚህ ነው በባህሪው። ስለዚህ ኮምፕሮማይዝ ማድረግ በተለይ ይሄ ማርኬት ላይ ያለ ቋንቋ ነው። የሚቀላቀሉት ትርፍ ለማግኘት ነው፣ ሌላ ለምንም ማለት ነው። የራሳቸውን ቤኔፊት ፍለጋ እውነትን ከትሩዝ ህዝቡም እንዲህ ያለውን ነገር ይወዳል ይላል መጽሐፍ። በዚህ ነገር ደስ ይለዋል ሰው ሲቀላቀል ምን ሲል። እንዲህ አይነት ደግሞ በክርስቶስ ጽድቅ አሸናፊ ነኝ
ጻድቅ ነኝ ሲባል ሰው ይሄ ነገር እንዴት ነው ትንሽ ትዕቢት አልተቀላቀለበትም ይላል። ትዕቢት የተቀላቀለበት የዛኛው ተቀብሎ ያልተቀበለ መሆን እና በጣም አስቸጋሪ ነው ለማለት ነው ፓስተር። እኔም ገጥሞኛል አንድ ጊዜ እንዲህ ሰዎች እንዲህ ያረጉ እንደው ዲቴል ባልገባ ሐሳቡንም እንዲህ ያረጉ እና አንተ እንዴት ታየዋለህ ይለኛል። ሲለኝ የእግዚአብሔር ቃል እኮ እንዲህ ነው የሚለው ስለ አዎ ይላል አውቃለሁ። አንተ ግን እንዴት ታየዋለህ? የፈለገው የኔን እይታ ነው። የኔ እይታ ደግሞ አይለውጠው። የሚለውጠው የእግዚአብሔር ቃል እውነት ነውና አይ እኔም እንዴት ነው የምታየው ሲለኝ እንደ ቃሉ ብየው እዛው ጋር አረፈና እንደ ቃሉ ነው የማየውና ሰው አንዳንዴ ከቃሉ በላይ ያንተን እንትን ይፈልጋል። እሱን ነገር ይፈልጋል። እንደው አንድ ጥቅስ ላንብብና አፖስትል ወደ አንተ ልምጣ። ተሰሎንቄ ምዕራፍ 2 ቁጥር 13 ላይ ስለዚህም የመልእክት ቃል እርሱም የእግዚአብሔር ቃል ከእኛ በተቀበላችሁ ጊዜ በእውነት እንዳለ በእናንተ በምታምኑ ደግሞ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁት እኛ ደግሞ እግዚአብሔርን ሳናቋርጥ እናመሰግናለን ይላልና የእግዚአብሔር ቃል በእውነት እንዳለ ከኛ ስትሰሙት በእውነት አለ አለ። በእናንተ ደግሞ በተቀባዮቹ ደግሞ እንደሚሰራ እንደ እግዚአብሔር ቃል አድርጋችሁ ስለተቀበላችሁት ይላልና እምነት እዚህ ጋር ስናየው በተቀባዮቹ እምነት ነው የሚሰራው። የእግዚአብሔር ቃል በተቀባዮቹ እምነትን እንደሚሰራ ያሳያልና እዚህ ጋር ይሄን ማንሳት የፈለኩት ለምንድን ነው አፖስትል ሰዎች የእግዚአብሔር ቃል ይመጣል ወደ ሰው ሁልጊዜ ቃሉን ሲመጣ ይለው የእግዚአብሔር ቃል እውነትን ተሸክሞ ነው የሚመጣው። የእግዚአብሔር ቃል የእምነት ቃል ነው። ያለ እምነት አይነገርም። የእግዚአብሔር ቃል የትንቢት ቃል ነው። በፍርሃት ምናምን አይጠቀስም። የስልጣን ቃል ነው። የእግዚአብሔር ቃል ሲመጣ ወደ ሰዎች ግን የሚሰራላቸው ስጠቅሰው ነበር ባለፈው የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ማለት ገልብጠን ብናየው ደግሞ የሰሙት ቃል ከሰሚዎቹ ጋር ስለተዋሃደ ጠቅሟቸዋል ማለት እኛም የሚጠቅም ቃል ነው የምናውቀው። ታዲያ እዚህ ጋር እነዚህ የተሰሎንቄ ሰዎች በቃ ተቀበሉት። አንድ ልጨምር እዛው ምዕራፍ 1 ላይ እነዚህ ሰዎች ከቁጥር 6 ምዕራፍ 1 ቁጥር 6 እንደዚህ ይላል ደግሞ እናንተ ቃሉን ይላል በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀበላችሁ እኛንና ጌታ የምትመስሉ ሆናችሁ ስለዚህ በመቄዶንያ በአካያ ላሉት ምዕመናን ሁሉ ምሳሌ ሆናችሁላቸው ይላል። እምነታቸው ከዛ በቃ በዓለም ሁሉ እንደተወራ የነሱ እምነት ለምን ቃሉን በብዙ መከራ ውስጥ ነው የሰሙት ግን እንደሚሰራ እንደ እግዚአብሔር ቃል አድርገው ስለተቀበሉት ከመንፈስ ቅዱስ ደስታ ጋር ስለተቀበሉት ሰራላቸው። ለሌሎችም እንደውም ምሳሌ ሆነው አታዩም የተሰሎንቄ ሰዎች እንዲህ እንዳረጉ እየተባለ እንደ ምሳሌ ይነሳሉና በተቀባዮቹ እምነት የሚሰራ ውስጥ የእግዚአብሔር ቃል በጣም ፓወርፉል ነው። ይሄ እንግዲህ በተለይ አሁን ያነሳው የተሰሎንቄ ክርስቲያኖች በብዙ ችግር ውስጥ የነበሩ ብዙ አምልኮ ጣዖትን የሚያመልኩ የነበሩ ናቸውና እንደውም እዛ ክፍል ላይ አንዳንዶች እንዴት አድርጋችሁ ይሄንን ቃል እንደተቀበላችሁ ይገረማሉ። እንዴት የእግዚአብሔር ቃል ለተቀበሉ። ስለዚህ የእግዚአብሔር ቃል በራሱ ሰዎችን አይለውጥም። የእግዚአብሔር ቃል ፓወርፉል ነው። ልክ ዕብራውያን ምዕራፍ 4 ላይ እንደሚናገረው የእግዚአብሔር ቃል ሕያው ነው የሚሰራም ነው ይላል። the word of God is quick and powerful እና quick የሚለው ህይወትን ይቀሰቀሳል። የሞተ ነገር ይቀሰቀሳል። የሞተ ነገር መቀስቀስ የሚችል ፓወር አለ። ግን እንደዛ ስለሆነ በሄደበት ሁሉ ሰዎችን ይለውጣል ማለት አይደለም። ስለዚህ ፈርታይል ግራውንድ ይፈልጋል። የእግዚአብሔር ቃል ፈርታይል ግራውንድ ካላገኘ ለምንድነው ሰው ሮቦት አይደለም። ሰው ህይወት አለው፣ ፍቃድ አለው። ስለዚህ የመጀመሪያው እግዚአብሔር ቃል የሚቀበለው ይፈልጋል። ምን ማለት ነው? መሬት ይፈልጋል። ዘርን ሊዘራ ወጣ ይላልና 4 አይነት መሬት እንዳለ ተናገረ። አሁን ይሄ 4ቱ አይነት መሬት የ4 አይነት ሰው ልብ ነው ብሎ ይነግረናል። ዘሩን ሊዘራ ይመጣ። ስለዚህ ምርጥ ዘር ነው ዘሩ፣ የሰማይ ዘር እግዚአብሔር ቃል ምንም ዲፌክት የለውም፣ ምንም ችግር የለውም። ህይወትን የሚሰጣል፣ 100 እጥፍ የሚያፈራ ነው። በጣም ፓወርፉል ነው ዘሩ። ግን ዘርን ሊዘራ ወጣና አንዳንዱ በመንገድ ዳር ወደቀ ይላል። አቴንሽን ያልሰጠው ሰው፣ ለእግዚአብሔር ቃል ፉል አቴንሽን ያልሰጠው ሰው፣ ሃፍ አቴንሽን የሚሰጥ የእግዚአብሔር ቃል ፉል አቴንሽን ይፈልጋል፣ ሙሉ ትኩረት ይፈልጋል። ልክ ምሳሌ ምዕራፍ 4 ላይ እንደተናገረው ልጄ ሆይ ንግግሬን አድምጥ፣ ጆሮህንም ማዘንበል ማለት ሁሉን ዘግቶ ማዘንበል ማለት ይፈልጋል። የእግዚአብሔር ቃል ኔቸሩ ነው። የእግዚአብሔር ቃል ስታዘነብል ይሰራል። ከዛስ ከዓይንም አታርቃት፣ በልብህም ውስጥ ጠብቃት። ይሄ አቴንሽን የሚለው ነው።
ሁለተኛ ሪሲቭ ማድረግ አለበት። ስለዚህ የተዘጋጀ ልብ ይፈልጋል። አንዳንዶች ደግሞ በመንገድ ዳር ወደቀ ይላል። ሁለተኛው ደግሞ ምንድነው በጭንጫ መሬት ላይ ወደቀ ይላል። ያልተዘጋጀ በሚገባ ያልተዘጋጀ ማለት አሁን የተሰሎንቄ ክርስቲያኖች ያነሳው በፉል ፕሪፓሬሽን ነው የመጡት። በሌላ አነጋገር እኛ ቃሉ ድንገት እንዲያገኘን ሳይሆን እኛ ራሳቸው ወደ ቃሉ መምጣት አለብን። የተዘጋጀ ማንነት ፈርካይ ግራውንድ ያስፈልጋል አይደል እንዴ? አንዳንዱ ደግሞ የተለያየ ነገር የሚሰማ ብዙ ነገሮችን የሚሰማ ልብ መሆን የለብንም። ለእግዚአብሔር ቃል መሰጣን። አንዳንዱ ደግሞ በሾካማ መሬት ላይ ወደቀ ብለ፣ አንዳንዱ ደግሞ መልካም መሬት ላይ ወደቀ። መልካም መሬት ላይ ከወደቀ ይሰራል እግዚአብሔር ቃል። the word of God is quick and powerful ይላል። ስለዚህ ይሰራል አለ። 30 60 100 አፈራ ይላል። ይሄ የኛን አቀባበል ይናገራል። ስለዚህ አሁን እንደተባለው እንግዲህ ርዕሳችን ምንድነው? እምነት፣ ድፍረትና የመንፈስ ቅዱስ የሆነ ደስታ። እነዚህ ነገሮች ከኛ የሚታዩት ለእግዚአብሔር ቃል ያለን አቴንሽን ነው። አሁን እንደተናገረ ታዲያ እዛ ዕብራውያን ምዕራፍ 4 ላይ እንደሚናገረው ማለት ነው ምን ይላል? እንግዲህ ወደ ረፍቱ ለመግባት ተስፋ ገና ቀርቶልን ከሆነ ምናልባት ከናንተ ማንም የማይበቃ መስሎ እንዳይታይ እንፍራ። ማለት የሚበቃ መሆን አለብን። ለዚህ ነገር አቴንሽን መስጠት አለብን። የሚያከብሩኝን አከብራለሁ፣ የሚንቁኝን እንቃለሁ። ያ ይሆንልኝም ያለው እግዚአብሔር አልተለወጠም። ማለት አቴንሽን መስጠት አለብን፣ አክብሮት መስጠት አለብን። ልክ አሁን የሰሎንቄ ሰዎች የእግዚአብሔርን ቃል እንደ ሰው ቃል ሳይሆን እንደ እግዚአብሔር ቃል አድርጋችሁ ስለተቀበላችሁ በእኛ እንዳለ በእውነት እንዳለና እንደሚሰራ እንደ እግዚአብሔር ቃል አድርጋችሁ ስለተቀበል እንደ ሰው ቃል አድርገን መቀበል የለብን። እግዚአብሔር ቃል እንደ እግዚአብሔር ቃል መቀበል አለብን። አክብሮት መስጠት አለብን። አቴንሽን መስጠት አለብን። ሪስፔክት ማድረግ አለብን። እንዲሰራልን ማለት ያማኙ ህይወት እንደዛ ነው። እንዲሰራል ይሰራል። በቃ ታዲያ እዚህ ጋር እንደ ምሳሌ እስራኤልን ህዝብ ተናገር። ምንድነው ለነሱ እንደተሰበከ ለኛም ተሰብኮልናል። ያው ቃል ላይ ተሰበከልናል። ግን እነዚህ ወደ ረፍቱ ያልገቡበት ምክንያት እግዚአብሔር ረፍት ስላላዘጋጀላቸው አይደለም። ረፍትን አዘጋጅቶላቸዋል፣ ግን ለረፍቱ የማይበቁ ሆኑ። ለምን? ለእግዚአብሔር ቃል የሚገባውን አቴንሽን አልሰጡ፣ ለእግዚአብሔር ቃል የሚገባውን ሪስፔክት አልሰጡ፣ ለእግዚአብሔር ቃል የሚገባውን ሬቨረንስ አልሰጡ። ስለዚህ አልገቡም። this is the problem። እግዚአብሔር ጋር ችግር አይደለም። እግዚአብሔር የሰጠው ቃል ያንኑ ቃል ለሆነም ወደኛ ይመጣዋል። የእግዚአብሔር ወንጌል የምስራች ነው አለ። ረፍትን ያዘጋጀላቸው። ስለዚህ አሁን እግዚአብሔርን ብሌም አታረግም፣ ቃሉንም ብሌም አታደርግም፣ ኢቭን ሰይጣንን ብሌም አናደርግም። የኛ አቀባበል ይወስናል። አሁን ፓስተር እንዳነበብክልኝ ተሰሎንቄ ክፍል እነዚህ ሰዎች እኮ ጥልቅ ችግር ውስጥ ነበሩ፣ ግን አሁን እንዴት ተለወጡ የሚለው በጣም አስገራሚ ነው። እንደውም ዜና ሆነ ይላል አካባቢው ላይ እንዴት እንደተለወጣችሁ ይገረማሉ። ምንም የተለየ ነገር አለ? አቴንሽን መስጠታቸው ነው፣ ቦታ መስጠታቸው ነው፣ ስፍራ መስጠታቸው። ስለዚህ እምነታቸው ቡስት አደረገ። በጣም ሪጆይስ ያደርጋሉ። እነዚህ ሰዎች በመንፈስ ሁሉ ደስተኞች ናቸው። ደግና ቦልድም ሆኑ። አስቸጋሪም የሚባል ከባድ በነበር ህይወት ውስጥ መኖር ቻሉ ቦልድሊ እንጂ አስፈራ። ሲቹዌሽኑ ከባድ ነው፣ ግን ለእግዚአብሔር ቃል የሰጡት አቴንሽን እና ትኩረት እዛ ላይ ይናገር። ስለዚህ አልታዘዙትም ነው የሚለው። እዚያ ብናነባው ባለመታዘዛቸው ቀን ወደ ረፍት አልገቡ፣ አልታዘዙትም። ለምንድን ነው ያልታዘዙት? የሚገባው ሪስፔክት አልሰጡትም። ሁለተኛው ግን ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 4 ላይ ተናገረው ለእግዚአብሔር ቃል ይተናል። የእግዚአብሔርን ቃል ተቀብለን መናገር አለብን እንዲሰራልን። የእግዚአብሔር ቃል አመንኩ ስለዚህ ተናገርኳል አይደለ? ስለዚህ አንዱ መንፈስ ስላለ እኛም እናምናለን። ስለዚህ ምን እናገር? ሰው እግዚአብሔርን ቃል ከተቀበለ በሪስፔክት ከተቀበለ ካፉ የሚወጣው እሱ ነው እግዚአብሔር ቃል። ስለዚህ ይሰራልናል ማለት ነው እግዚአብሔር ቃል። ስለዚህ መታዘዝና መናገር የሚባለው ነገር በጣም ወሳኝ ነገር ነው። ያንን ምዕራፍ 4 ላይ ከተናገረ በኋላ ነው እንግዲህ ቁጥር 12 ላይ የእግዚአብሔር ቃል ያው ነው የሚሰራም ነው። የእግዚአብሔር ቃል ብሌም አይደረግም። ችግሩ ሰው ጋር ነው። ሰው በፉል ሪስፔክት ለእግዚአብሔር ቃል ከሰጠ የእግዚአብሔር ቃል ይሰራል። ዘሩን ሊዘራ ወጥቷል። ከዛ ግን አቀባበል ላይ ችግሩ ነው። 100 እጥፍ ልናፈራ እንችላለን የሚለውን ለመጨመር የተገናኘበት መንፈስ በጣም አስደሰተኝ። አሁን የተቀባዮቹ እምነት እንደሚሰራ አድርገው የእግዚአብሔር ቃል የሚሰራ ነው እንደሚሰራ አድርገው ተቀበሉት። ግን እንዳልከው የልብ አይነት አሁን የመሬቱ አይነት የልብ አይነት ስለሆነ ያ ዘር የመሰለ ዘር 100 የሚያፈራ ዘር ወድቆ አንዳንዱ ጋር አላፈራ፣ ተነቀለ፣ ምን አለ፣ ታነቀ፣ ብዙ አይነት መከራ ደረሰ። ቃሉ እኮ ነው ሳያፈራ የቀረው፣ ግን የሚያፈራ ዘር ነበር። እስራኤሎች በዚህ ውስጥ ነበር ያለፉት። ባለመታዘዝ ይሄን ነገር አጡት የሚለው በጣም እንደው አደራደሩ
በጣም ደስ ብሎኝ ነው። ፓስተር ያቆይ ወደ አንተ ልምጣና ይሄ ከተቀባዮች እምነት አንዳንዴ በሰው እምነት አብሮ መደገፍ አለ ሪል ድፍረትና ጆይ ያመጣል። አሁን እውነተኛው ደግሞ አንተ ራስህ አሁን ስንጸልይ የለም ፕሬሰር እናደርግ ራሳችን ቅድም አፖስትል ሲል ነበር ራሳችን ዲጊንግ ዲፕ ይሄ እኮ ብልህ ሰው እኮ ቃሉን ሰምቶ ያደርገዋል አለ። በምንድን ነው የሚመስለው? ይሄ በቃ አጥልቆ የቆፈረን ይለዋል አጥልቆ እና በጣም ዲፕ የሚቆፈርና እሱ አግኝቶት ያን ቃል አግኝቶት የሚደሰተው ፕሬ አድርጎ በሚደሰተው አይነት በሌላው በመደገፍ ጥገኛ በመሆን እንደዚህ አይነት የአማኝ ደስታ ሊኖር ይችላል የሚለው እስቲ በፍጹም አይሆንም። መናኛ የሆነ ነገር ሰዎች ሊያገኙ ይችላሉ። በተለይ በመንፈሳዊ ነገራቸው እግዚአብሔር ሰዎች እንዲያድጉ ይፈልጋል። ይሄ ቃል አንዱ የተሰጠን ለእድገት ነው። የክፋትን ትርፍ አስወግዳችሁ ይላል። ከዛ ለመዳን ከዛ በእርሱም ደግሞ እንድታድጉ ይላል። ደህንነት አለ፣ እድገት አለ። በምንቀበለው በዚህ ቃል ውስጥ የፈለገ ነገር ቢመጣ ሰዎች ለምሳሌ ኬኔት ገን የተናገሩት በጣም የሚገርም ነገር አለ። እህታቸው እንዴት በካንሰር በሽታ ተሰቃይ እንደነበር ከዛ ጌታ እንድጸልይላት ተናገረኝ። ከዛ ጸለይኩላት፣ ተፈወሰች። ከ5 ዓመት በኋላ ከዚህ በፊት ይዟት እንደነበረው አይነት ያልሆነ ሌላ አይነት ካንሰር ያዛት። ከዛ ልጸልይላት ስል ጌታ ተዋት ጸልይላት አለኝ። ለምን ስለው በእነዚህ በ5 ዓመት ውስጥ በመለኮታዊ ጤንነት አቅጣጫ እምነቷን መገንባት ነበረባት። ይሄንን ባለማድረጓ ምክንያት ልጸልይላትም አሁን አትፈወስም ብሎ እግዚአብሔር ተናገረ። ወደ ጌታ ሄደች አሉ። ስለዚህ ሰዎች ለጥቂት ጊዜ በሌሎች ሰዎች ጸጋ ሊታገዙ ህፃናት በሆኑበት ኢማቹር በሆኑበት ጊዜ ሊረዱ ይችላሉ። ያ ግን መኖሪያ አይደለም። ለምሳሌ አንድ ሰው መንገድ ላይ እየሄደ ቢወድቅ አምቡላንስ ጠርተው ተሯሩጠው ሆስፒታል ውስጥ ቢከቱት ካበሉ ካጠጡ በኋላ ወደ ኖርማል ላይፉ ነው የሚከቱት አምጥተው። ከዛ በኋላ በማግስቱ እንደገና ወጥቶ አምቡላንስ ለትራንስፖርቱ ቢጠብቅ ይሄ ኖርማል አይደለም። አሁን ብዙ ሰው በአምቡላንስ ልኑር ነው የሚለው። ከዚህ እዛ እየሄድኩ ከዚህ እዚህ እየመጣሁ እየተሰለፍኩ። መጽሐፍ ቅዱስ ከዳኑ በኋላ ሰዎች ትኩረታቸውን ወደ እግዚአብሔር ቃል እንዲያደርጉ ይፈልጋል። ስለዚህ የህይወታቸውን መሰረት የሚሰሩት ከእግዚአብሔር በሚሰሙት እውነት ነው። ለዚህ ነው ሉቃስ 6:48 ቤት ሊሰራ አጥልቆ የቆፈረ ይላል። ይሄ አጥልቆ የቆፈረ ይልና በአለት ላይም የመሰረተ ይላል። አለት የሚለው ምኑን ነው? ቃሉን ነው። ስለዚህ ለህይወቱ ጠንካራ የሆነ መሰረት እስከሚያገኝ ድረስ የእግዚአብሔርን ቃል በጥልቀት መመርመር፣ በጥልቀት መረዳት። አሁን ሰው ኬኔት ይላሉ እንደ ጫጩት አይኔን ጨፍነ የተሰጠን ነገር ሁሉ አትውሰድ። አሁን ብዙ ሰው እንደዛ ነው የተባለውን አንዳንድ ጉባኤ እንዲያውም የሆነ ነገር ሲባል ሁሉ ሰው አሜን ማይባል ቦታ ያለው ሁሉ አሜን ይላል። ይሄ አያስተውልም ማለት ነው። እንትና የዋህነች በቃ በእምነት ነው ለምትቀኖ የዋህነት ዋይዝነት ነው እንጂ ተላላነት አይደል። የተባለውን ነገር ሁሉ እንደ ጋርቤጅ መሰብሰብ የለበትም። ክርስቲያን የነጠረ ነገር ተሰጥቶታል። ለምሳሌ የእግዚአብሔር ቃል እንደነጠረ ብር ነው ይላል። ተፈትኖ ያለፈ ማለት ነው። ዲስፕሌይ ላይ እንደተቀመጠ እንደ ጣት ተደጋግሞ እንዲያውም በደንብ የነጠረ ነው ይላል። ስለዚህ ወደዚህ ወደ ነጠረው ቃል ሰው መምጣት አለበት። ከዛ በኋላ የመሰረተን ሰው ይመስላል ይላል። ከዛ ጎርፍ መጣ። በመጣ ጊዜ ወንዙ ያንን ቤት ገፋው። በአለት ላይ ወይም በቃል ላይ ስለተመሰረተ ሊያናውጠው አልቻለም። ቃል ይሄ አለት የሚለው ራሱ የእግዚአብሔር ቃል ነው። ሌላው መዝሙረ ዳዊት ላይ ምን ይላል? የእግዚአብሔር ቃል ቅን ነው ይልና ስራውን በእምነት ነው ይላል። በሰዎች ህይወት ውስጥ የእግዚአብሔር ቃል የሚሰራው የሰዎች ልብ ያንን ቃል በእምነት አክሰፕት ሲያረጉት ነው። መጽሐፍ ይህን አውርቼ ሐሳቤም ጠቅል ደስ ይለኛል። ምሳሌ 4 ላይ ለእግዚአብሔር ቃል ሊኖረን ስለሚገባው ትኩረት አፖስቶል ፍፄ ሲነግረን ነበር። ይሄን ይናገራል። ምሳሌ ምዕራፍ 4 ላይ እናንተ ልጆች የአባትን ተግሣጽ ስሙ ይላል። ማስተዋልንም ታውቁ ዘንድ አድምጡ። መልካምን ትምህርት እሰጣችኋለሁ፣ ሕጌን አትተው። እኔም አባቴን የምሰማ ልጅ ነበርኩና በእናቴም ዘንድ እወደድ ነበር። ከዛ ያስተምረኝ ነበር፣ እንዲህ ይለኝ ነበር፣ ልብህ ቃሌን ይቀበል ይላል። ልብ የእምነት ቦታ ነው። ከዛ ትእዛዜን ጠብቅ በሕይወት ትኖራለህ ይላል። እና ልብ የሚባለውን ነገር ሁልጊዜ ስናነሳ ህይወት ያለው በልብ ውስጥ ነው። እምነት ያለው በልብ ውስጥ ነው። ስለዚህ ቃልህ ይላል ልብህ ቃሌን በእምነት ከተቀበለ ይላል በሕይወት ትኖራለህ ይላል። ስለዚህ እንዴት ነው ዛሬ አሁን ቃል በሚሰበክበት ስፍራ ላይ ሰዎች ምን ያህል ደስተኞች ናቸው? ብዙ ነገር አለ። መዝሙር 1 ላይ በእግዚአብሔር ሕግ ደስ ይለዋል ይላል።
ሁልጊዜ የዛ ሰው የደስታው መሰረቱ እና ዛሬ እየሳቀ ቃል ማንበብ አለበት። የእግዚአብሔርን ቃል ሲሰማ ልቡ በሐሴት መጠመቅ አለበት። አንዳንዴ ቃል ሲነግሩት የሚያዝን ሰው አለ። ከዛ ከቃል በኋላ የሆነ ነገር ኤክስፔክት ያደርጋል። ከቃል በኋላ ምንም የለም፣ አያስፈልግም። አንዱ ቃሉን ለማጽናት ይላል። ቃሉ ራሱ የጸና ነው። የጌታን ቃል ለማጽናት እኔ ከሰበኩ በኋላ በማንም አናት ላይ እጅ አልጸልይም። ካወሩ በኋላ እግዚአብሔር ሄደ ነው የሚለው ከአብርሃም ጋር ለማጽናት ሌላ ያደረገው ምንም አይነት። ስለዚህ የሰው ስርዓት አለ። ይሄን የእግዚአብሔርን ቃል ፕሪንሲፕል በሰው ህይወት ውስጥ እንዳይሰራ የሚያደርግ ከሰዎች የሚመጣ ማኒፑሌሽን፣ በተለይ አፖስትል ፍፄ ሁልጊዜ በዚህ ነገር ላይ የሰዎችን የራሳቸው ባሪያ ለማድረግ የራሳቸው ጥገኛ ለማድረግ ሆን ተብሎ የሚደረግ ነገር አለ። መጽሐፍ ቅዱስ ግን ጎልምሱ ይላል። ጎልምሱ፣ ጠንክሩ ይላል። እንደገና ሙሉ ሰው ሁኑ ይላል። ሙሉ ሰው የሚያደርገን ማን ነው? ይሄ የተጻፈው እውነት ነው። ወደዚህ ስቴፕ ሰው ከመጣ ኢዝሊ የእግዚአብሔር ቃል በህይወቱ ላይ መንቀሳቀስ መስራት ይችላል ማለት ነው። ጌታ እኮ የሚገርመኝ አሁን ያቺ ሴት የልብሱን ጫፍ ነካች፣ ፓስተር ያቆኝ ነካችና ማን ነካኝ ብሎ ቆመ። ከዛ እሷ በኋላ እየተንቀጠቀጠች ራሷ መሆኗን ገለጠች። ከዛ አንቺ ሴት አላትና አይደለ በሰላም ሂጂ፣ እምነትሽ አድኖሻል፣ በሰላም ሂጂ። እኔ አሁን ግን የማየው ሳምንት እንዳትቀር። ለምንድን ነው በሰላም ማይሰናበተው? አየህ ሰዎች ያ ነገር በቃ ተመላላሽ ታካሚ ይሁን ተመላላሽ ጥገኛ ማድረግ ይሁን በሰላም ሂጂ ነው በቃ። እና ደግሞ ያችንም ሴት ደግመሽ ኃጢአትን አትስሪ፣ እኔ አልፈርድብሽም እና ማሰናበት ነው ጌታ። ለምን የሚነግራቸው ቃል ይሄ ቢሜድ ሆል ሲላት እኮ በቃ ላይፍ ነው ሙሉ የሚያረግ ሻሎም የሆነ ህይወቷን ከዛ በኋላ ተመልሳ እዛ ውስጥ እንዳትገባ የሚያረግ ነገር እየሰጠ በዛ እምነት እንዲኖሩ ያደርግ ነበር። እና የጌታ ጳውሎስም ሰዎች ላይ የሚፈልጉት ነገር አለ። በቃ ሰው ተለውጦ ይሄ ቅናታውን እዚህ የምናወራው ይሄ በእምነት በሙሉ ድፍረት በሙሉ ደስታ መኖር እኮ በእግዚአብሔር ቅናት የምንቀናው ነው። ለሰዎች እውነተኛ ሳቅ እንዲስቁ እውነተኛ ሳቅ እኮ የሚባል አለ። አንዳንድ የውሸትም አለ። በቃ ዝም ብሎ የለም የመኖሪያ የያዝኩትን ይዤ ነው ፊቴ ቢስቅም ይባላል። ለምንድን ነው ይሄ እውነተኛ መፈታት? እኔ አንዳንዴ የአማኞች መልክ አፖስትል ቀየር ይልብሃል እንዴ ከየት የተመጣ ልምድ ነው? እኛ እኮ በጌታ በቃ የእግዚአብሔር ቃል ሲገባብህ ልብ በሐሴት ይሞላል፣ እምነት ይሞላብሃል፣ ድፍረት ይገባብሃል። ከእንደገና ደግሞ መስክር፣ ንገር። ይሄ ስለ ጌታም አውርተህ አጠግብም። ብላገኘው ሁሉ ትነግረዋለህ። ዕዳ ሆኖብህ አይደለም ወይኔ ሳልመሰክር ብለህ የምትመሰክረው እኮ ሰውየውንም ወደ ህይወት አይመጣም። ግን አንተ ውስጥ የሰራ አንተ ውስጥ የሚንበለበለው የተለወጥክበት ማንነት የሰውን ህይወት ሲቀይር እናያለና ጥገኝነትን የሚያላቅቅ ባለፈው በወርድ ኦፍ ፌዝ ውይይታችን ላይ በጣም ከጥገኝነት ነፃ መውጣት ብዙ ስትሉ ነበርና በዛ በቃ የሚነቅል ነገር እንዳለ ያስታውቃል። እንደው በዚሁ አያይዘን ወደ አፖስትል ወደ አንተም ልምጣና ይሄ የእግዚአብሔርን ቃል በሙላት ስንኖር የሚያመጣው ውጤቶች አሉና ደስታውንም ብናየው ከእንደገና ደግሞ ይሄ እምነት ድፍረት የሚባሉት የሚመጡታልና ፕራክቲካል ለመሆን እነዚህ መርሆቹን ከምሳሌ ምዕራፍ 4 መርህ አስቀምጠህልናል። እኔ በጣም ወድጃታለሁ። ልጅው ንግግሬን አድምጥ፣ ከዛ ደግሞ ከዓይንህ አታርቃት፣ በልብ ውስጥ ጠብቃት። ከዛ እነዚህ ነገሮች ስናያቸው እንደው በአራት ምንከፍላቸው እንችላለን። ልጅው ንግግሬን አድምጥ የሚለው ራሱ አይደለ የመጀመሪያ ስቴፕ ነው። አድምጥ እኮ ብዙ ነገር አለው በውስጡ። እንደው ተንትነን ይሰፋል እንጂ ሐሳቡ ሰፊ ነው። ማድመጥ ውስጥ ብዙ ነገር አለ። ከሌሎች ነገሮች ራሱ ለይተህ ነው ንግግሬን ካለ አይደል ቃሉን የምትይዝበት። ከእንደገና ደግሞ ጆሮህን ደግሞ አዘንብል፣ ኢንክላይን የምታደርግ ወዴት ነው? ለምን አይነት ነገር ሁኔታ ነው ኢንክላይን የምታደርግ? ለእግዚአብሔር ቃል ስትሰማ ነው የሚገድህ። እንደ ፕሪንሲፕል እንይዘዋለን። ከእንደገና ደግሞ ከዓይንህ አታርቃት። ሁልጊዜ እናነበዋለን። የእግዚአብሔር ቃል ሁልጊዜ በዓይናችን አለው። ልክ ክርስቶስ ኢየሱስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር ይላቸው ነበር ጳውሎስ። እና አሁን ለእውነት እንዳትታዘዙ ማን ነው አዚም ያደረገባችሁ ስለሚል ዓይናችን ላይ በክርስቶስ ኢየሱስ የተሰራው ስራዎች ሁሉ ሊሄድብን ያስፈልጋል። እንዲህ አይደለም ሁልጊዜ። ከእንደገና ደግሞ በልብ ውስጥ ጠብቃት። እነዚህ አራት
እንደ ፕሪንሲፕል የምንይዛቸው ነው። ከእንደገና ደግሞ ፕራክቲካል ደግሞ አለ አፕላይ የምናደርገው ስናሰላስል። እነዚህ ነገሮች ብዙ ናቸው። እኔ ከምነካው እስቲ አፖስትል